የሊዛ ደሳለኝን ገዳይ ተጠርጣሪ ፖሊስ በቁጥጥር ስር አለ። በሰሜን ሸዋ ዞን ቆቦ ከተማ ተወላጅ የነበረችውና በደሴ ከተማ በድሪም ኮሌጅ የ3ኛ ዓመት ተማሪ የነበረችው ወጣት ሊዛ ደሳለኝ ግድያ ጋር በተያያዘ የተጠረጠረ ግለሰብ በፖሊስ እጅ መግባቱ ተነግሯል። መስከረም 28 ቀን 2018 ዓ.ም ሊዛ የተበላሸ የእህቷን ሞባይል ለማሰራት ከወጣች በኋላ ምሽት ላይ ወደ ጓደኛዋ ሰማሃል ዝናቡ ቤት ለማደር ስትሄድ ጥቃት ደርሶባታል። ጭንቅላቷ፣ አንገቷ፣ ከኋላና ከፊት በከባድ ድብደባ ደርሶባት ወደ ሆስፒታል ብትወሰድም ሕይወቷን ማትረፍ አልተቻለም። የደሴ ከተማ አስተዳደር ፖሊስ መምሪያ ወዲያውኑ የምርመራ ቡድን በማቋቋም የማጣራትና የክትትል ስራዎችን ሲያከናውን ቆይቷል። ወንጀሉ የተፈጸመበት አካባቢ የመንገድ መብራት የሌለበትና የሰው እንቅስቃሴ አናሳ የነበረ በመሆኑ የማስረጃ አሰባሰቡ ሂደት አስቸጋሪ እንደነበር የምርመራ ቡድኑ ገልጿል። ቀን ከሌት በተደረገው የፖሊስ ጥረት በቂ መረጃ ማግኘት ተችሏል። የምርመራ ቡድኑ መሪና የደሴ ከተማ አስተዳደር ፖሊስ መምሪያ ምክትል የወንጀል ምርመራ አዛዥ ኮማንደር ተሾመ እንደገለጹት ዋና ወንጀል ፈጻሚው ተጠርጣሪ ህዳር 2 ቀን 2018 ዓ.ም በቁጥጥር ስር ውሏል። መረጃውን ያገኘነው ከደሴ ከተማ አስተዳደር ፖሊስ መምሪያ ነው።